ዲለን ፔጅ በሚባል አንድ ሰው ሰሞኑን ያያችሁት ኢትዮጵያ ላይ በየሚዲያው የታየ ያለ ነው። እንግዲህ ይሄ መንፈሳዊ ዓለም ላይ ይሄ ሰው ምንድነው ይዞ የመጣው የሚለውን ሚስጥር ውስጥ ሚስጥሩን ማወቅ አለብን። እንግዲህ ይሄ በመንፈሳዊ እይታ ሲታይ የአዲሱ ዓለም መረጃ መዋቅርን ለወጣቱ ትውልድ የሚያዘጋጅ ንቃተ ህሊናን የሚጠልፍ የዚህ የሜትሪክሱ መሐንዲስ ነው። ይሄ ሰው የምታዩት እዚህ ላይ የአልጎሪዝሙ ወኪል ነው። የዚህ አልጎሪዝም ወኪል ነውና እሱን የሚዘውሩት ሌሎች ኩባንያዎች ከበስተጀርባ ሆነው ሌሎች ኩባንያዎች አሉ። የሰው ልጅ ትኩረት ወደ አንድ አቅጣጫ በመሰብሰብ ለታላቁ የዲጂታል አጀንዳ ግብአት የሚያደርጉ የኃይል ማዕከላት አሉና እነሱ ናቸው የተላከው በመንፈሳዊ ዓለም እይታ መረጃን የሚያቀርብበት ፍጥነትና መንገድ ከጥልቅ ትንተና ወደ አጭር በጣም ከመተንተን ይልቅ አሳጥሮ ፈጣን የሚመስል ጊዜያዊ ደስታ የሚሰጥ ትውልዱን ለረቂቅ መንፈሳዊ ሚስጥራት ያለውን ትኩረት እንዲያጣ ማለት መናፍስትን ለማወቅ በጣም ፈርዘር መሄድ አለብን። ያ እንዳይሆን አጭር ተደርገው የሚጠቀምባቸው የተለያዩ ቀለሞች አሉ፣ የምልክት ቋንቋዎች አሉ። በሚስጥራዊ ዓለም ላይ የመግለጥና የመቆጣጠር ኃይሎች ናቸው። እንደዚህ እሱ እንግዲህ ይሄ የምታዩት ግለሰብ ዲለን ፔጅ ተብሎ እንግዲህ ስሙ ጥላ የሆኑ መንግስታት አሉ። እንግዲህ ስውር መመሪያን የሚያስተላልፉ አሉ። እንግዲህ ይሄ ሰው ካያችሁት ዓለም አቀፍ ክስተቶችን በታዘዘለት መልኩ ብቻ በአንድ ናሬቲቭ ብቻ የሚያቀርብ ወጣት ነው። ያንን በአንድ ናሬቲቭ በመተርጎም ከሱ በላይ ያሉ እነዚህ አርኪቴክቶች አሉና የሚልኩት ሰው ነው። የሰዎችን አመለካከት በአንድ መስመር እንዲሄድ ከሚያደርጉ ሰዎች መካከል ነው ይሄ ሰው። በጣም ልንገነዘብ ይገባል። ዲጂታል አልኬሚስት ይሏቸዋል። እንደዚህ አይነት ሰዎች ብዙ አሏቸውና እውነተኛ መረጃ የሚመስል ነገር ከማይረባ ወሬ ጋር ሰዎችን ሲሊ ማድረግ ነው አላማቸውና ሰዎች ሁሉ ሲሊ ሲሆኑ ለእግዚአብሔር ሐሳብ ሲሪየስ የሆነ አመለካከት አይኖራቸውም ማለት ነው። እውነቱን ከሐሰት መለየት አይችሉም። በቃ ያደበላለቁ ሰዎችን ዲጂታል ፎግ ውስጥ እንዲገባ ዲጂታል ድንዛዜ ውስጥ እንዲገባ ከሚያደርጉ አርኪቴክቶች መካከል ሰሌክት የተደረገ ወጣት ነው፣ ልጅ ነው። አዶናይ የሚባል ወጣት እንግዲህ ምንድነው የሁለቱ ግንኙነታቸው ምንድነው ሪሌሽኑ ካለ የንዝረት ዝውውር ወይም የፍሪኩዌንሲ መለዋወጥ ነውና በኢትዮጵያ ያለውን ተጽዕኖ ይሄ አዶናይ የሚባለው ሰው ለዲለን ፔጅ ቃል ኪዳን በመልእክት ያስተላለፈበት ወይንም ሃንዶቨር ይሉታልና መንፈሱ እንዲሰራ ሃንዶቨር ኪዳን ፈጽሟልና የዚህ አይነት ክስተት ነው የተካሄደውና ይህ የምልክት አንድነት ሁለቱም የሚጠቀሙባቸው የእጅ ምልክቶችን ማየት ይቻላል። እንግዲህ ሁለት ጣት ያወጡ የሚያሳዩት ነገር አለና የቆሙባቸውን ቦታዎች ለሚያውቅ ሰው አንድ ታላቅ መዋቅር ክፍሎች ነን የሚል ምልክት አንድምታ አላቸው የሚያሳዩት እያንዳንዱ ምልክት። ይሄ እንግዲህ በሚስጥራዊ ዓለም ውስጥ ልንረዳው የሚገባው አካሄድ ነው። 6 TikTokers have been arrested after an award show, including Ethiopia's Creator of the Year. 5 influencers were detained on allegations of wearing indecent attire at an award show. And today, a 6th creator, Adonai Barhain, who has actually got almost 4 million followers and was named TikToker of the Year, was also detained and is now under investigation. Ethiopian federal police are now warning that they will take further action against anyone violating the country's cultural values.